የጌታ ጸጋና ሰላም ይብዛላችሁ። በዓለም ዙሪያ የምትገኙ እስትንፋስ ያላችሁ ምናልባት ይህንን መልእክት ለመስማት በአንድም በሌላም መንገድ ጆሮአችሁ እየሰማ አንደበታችሁ እየተናገረ እግሮቻችሁ እየተንቀሳቀሰ ያላችሁ በፈጣሪ አምሳል የተፈጠራችሁ በምድር ላይ የምትንቀሳቀሱ ለማለት ነው። ምናልባት ወደ ሙታን መንደር ያልተቀላቀላችሁ ወንድም ሴትም ነጭም ጥቁርም ምሁር ያልተማረ ሁሉ ሰው እንዲሰማ እፈልጋለሁ። ሮሜ ምዕራፍ 1 ከቁጥር 1 እስከ 7 ያለውን አንብቤ ቀጥሎ ያለውን በሐሳብ ደረጃ አወራለሁ ጊዜን ለመጠቀም። ጳውሎስ የክርስቶስ ኢየሱስ ባሪያ ሐዋርያ ሊሆን የተጠራና ለእግዚአብሔር ወንጌል የተለየ ስለዚህ ወንጌል በነቢያቱ በኩል በቅዱሳት መጽሐፍት አስቀድሞ ተስፋ ተሰጠ። ወንጌሉም ስለ ልጁ ነው፣ በሥጋ ከዳዊት ዘር ስለሆነ በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው ስለ ጌታችን ስለ ኢየሱስ ክርስቶስ በእርሱ ደግሞ ስለ ስሙ ከአሕዛብ ሁሉ መካከል ሰዎችን በእምነት አማካይነት ወደሚገኘው መታዘዝ ለመጥራት ጸጋንና ሐዋርያነትን ተቀበለ። እናንተ ራሳችሁ ለኢየሱስ ክርስቶስ እንዲሆኑ ከተጠሩ መካከል ናችሁ። በእግዚአብሔር ለተወደዳችሁና ቅዱሳን ለመሆን ለተጠራችሁ በሮም ላላችሁ ሁሉ ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ክብር ለጌታ ይሁን። ይህንን ክፍል የምናገረው ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ በሮም ያሉ አማኞችን ወይንም ቅዱሳንን በክርስቶስ አምኖ የዘላለም ሕይወት ያገኙ በእግዚአብሔር ለተወደዱ ቅዱሳን ለመሆን ለተጠሩ ሰዎች የጻፈ መልእክት ነው። የሮም ቤተ ክርስቲያን ከሐዋርያው ጳውሎስ ጋር ልክ እንደ ሌሎች ሐዋርያው ጳውሎስ መልእክቶች የተለያዩ ግንኙነት ለሌላቸው ያም ማለት በአካል አይቷቸው ለማያውቁ ሰዎች የጻፈ መልእክት ነው። ልክ እንደ ቆላስይስ መልእክት ማለት ነው። ጳውሎስ በሮም ያሉ አማኞችን ወይንም ቅዱሳንን በሚገርም ሁኔታ መግቢያውን ሲከፍት እንደዚህ ይላል፣ እኔ የክርስቶስ ኢየሱስ ባሪያ ነኝ፣ ሐዋርያም ነኝ፣ ደግሞ ለእግዚአብሔር ወንጌል የተለየው ነኝ ይላል። ባሪያ ብሎ ሲናገር ለእግዚአብሔር ዘመኑን የሰጠ ሕይወቱን የሰጠ ዕውቀቱን የሰጠ ችሎታውን የሰጠ እግዚአብሔር እንዲጠቀምበት ለእግዚአብሔር ራሱን የፈቀደ ሰው ማለት ነው። ቀጥሎ ደግሞ ሐዋርያ ነኝ የክርስቶስ ሐዋርያ ብሎ ሲናገር ክርስቶስ ኢየሱስን በዓይን ያየው እያለ ነው። በደማስቆ መንገድ እንግዲህ ኢየሱስ ክርስቶስን በዓይኑ አይተዋል ሐዋርያው ጳውሎስ። ወንጌልን ሲቀበል ከሰዎች አይደለም የተቀበለው። ገላትያ ላይ ክርስቶስ ገልጦልኛል ብሎ ስለምናገር ወንጌልን ለጳውሎስ የሰጠው ክርስቶስ ነው፣ ሰው አይደለም፣ ከሰው አይደለም የወሰደው። ስለዚህ እዚህ ክፍል ባሪያም ነኝ ሐዋርያም ነኝ ደግሞም ለእግዚአብሔር ወንጌል የተለየው ብሎ ሲናገር የተለየውት ወንጌል ይላል። እኔ የሚሰብከው ወንጌል ስለ ልጁ ነው። ልጁም ማን ነው?
በስጋ ከዳዊት ዘር ስለተወለደ ደግሞም እንደ ቅድስና መንፈስ ከሙታን በመነሳት የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ኢየሱስ ክርስቶስ ነው። ወንጌል እኔ የሚሰብከው ወንጌል ስለ ልጁ ነው ይላል። ቀጥሎ ባለው ቁጥሮች በሮም ላላችሁ ለእናንተ ወንጌልን ለመስበክ ተዘጋጅቻለሁ። ወደ እናንተ ለመምጣት ይህን የከበረውን ወንጌል እንድትረዱ ይበልጥ እንድታውቁ ለመንገር ራሴን አዘጋጅቻለሁ። ወንጌልን ይዤ ቀጥሎ ባሉ ቁጥሮች ወደ እናንተ በመምጣቴ ምንም የማላፍርበት ምክንያት የለም። I'm not ashamed of the gospel ነው። በወንጌል አላፍርምና በወንጌል የማላፍርበት በቂ ምክንያት አለ። ወንጌል ለሚያምኑት ሁሉ ኃጢአተኞችን የሚያድን የእግዚአብሔር ኃይል አለበት ይላል። ኃጢአተኛ የሆነ የሰው ልጅ በእግዚአብሔር ፊት ተቀባይነትን ለማግኘት ከጌታ ጋር ያለውን ህብረት ለማደስ ኃጢአተኛው ከእግዚአብሔር ቁጣ ለማምለጥ የትኛውም ኃይል ከዚህ ኃጢአተኛውን ነፃ የሚያወጣ ኃይል የለውም። በወንጌል ውስጥ ግን የእግዚአብሔር ኃይል ተገልጠዋል ይላል። ሰውን ማዳን የሚችል ከሆነ ወንጌል ይሄ ብቻ አይደለም፣ የእግዚአብሔር ጽድቅ በሱ ስለተገለጠ በክፍሉ ላይ በወንጌል አላፍርም። ለምን? የእግዚአብሔር ጽድቅ በሱ ተገልጦ። ይሄ የእግዚአብሔር ጽድቅ የሚለው ሐሳብ አሁን ለጊዜ አብ የሚፈልገውን ስታንዳርድ የጠበቀ ጽድቅ፣ ያም ማለት በልጁ በኩል የተሰራልን። ቆሮንቶስ ላይ ምንድን ነው ምለው? እኛ በርሱ ጽድቅ እንድንሆን ኃጢአት ያላወቀውን ይላል አይደል? ኃጢአት የሌለውን እርሱን ስለኛ ኃጢአት አደረገው ይላል። አብ የሚጠይቀውን የጽድቅን ስታንዳርድ ልጁ በመስቀል ላይ ሞት እስኪሞት ድረስ ስለፈጸመ አብ የሚጠይቀውን ነገር ልጁ ስለጨረሰ የአብን ጽድቅ የሚሞላ ጽድቅ በልጁ በኩል ስለተገለጠ በወንጌል ውስጥ ይሄ ጽድቅ ስላለ ለሚያምኑት ሁሉ የሚሰጥ ጽድቅ ስለተገለጠ ወንጌልን በመስበክ የማፍርበት ምክንያት ምን የሚል ይሄ ብቻ አይደለም። ወንጌልን በመስበክ ወንጌልን ወደ እናንተ ይዤ ሲመጣ የማልፈራበት እውነትን በውሸት በሚከለክሉት ላይ የእግዚአብሔር ቁጣ ይገለጣልና። በወንጌል በኩል ለእግዚአብሔር ተገቢውን ምላሽ መስጠት ካልቻላችሁ ከእግዚአብሔር ቁጣ ማምለጫ የላችሁም። ስለዚህ ወንጌል ስለሚያስፈልጋችሁ ወንጌልን ይዤ ወደ እናንተ ሊመጣ ምንም የሚፈራበት ምክንያት የለም። ክብር ለጌታ ይሁን። ኢየሱስ ክርስቶስ በሰራልን ስራ አብ የሚጠይቀው ጥያቄ ካለቀ ተራራ አትውጣ፣ ሸለቆ አትውረድ፣ አትድከም፣ ራስን አትጉዳ፣ በማይሆን ትምህርት ጊዜ አታባክን። የተሻለን መንገድ በተለይ ኢየሱስ ክርስቶስ ምድር ላይ በነበረ ጊዜ ሐዋርያው ዮሐንስ ብዙ ጊዜ ስለ ኢየሱስ የሚያወራቸው ነገሮች በተለይ አይታችሁ እንደሆነ ኢየሱስ ወደ መጥምቁ ዮሐንስ ሲመጣ ገና ከሩቁ አይቶ እንደዚህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ኢየሱስ ክርስቶስ ጊዜ ደርሶ በመስቀል ላይ ሲሞት ንጹሕ ደምን ሲያፈስ ዘመኑ በደረሰ ጊዜ ይላል ገላትያ ላይ ከሕግ በታች ከሴትም የተወለደውን ልጁን ላከ ነው ማለት።
ልጁ አምላክ ሥጋ ለብሶ የመጣው እኛን ከዘላለም ባርነት ነፃ ሊያወጣን አብ የሚጠይቀውን የጽድቅን ጥያቄ ማንም ሊመልስ ባለመቻሉ ሕግ ይህንን መፈጸም ባለመቻሉ ለምን? ከሥጋ ድካም የተነሳ ሰው ለሕግ ሙሉ የሆነ መልስ መስጠት ስላልቻለ አብ በልጁ ላይ ፈረደ ይላል። በእርሱ የሚያምን ሁሉ የዘላለም ሕይወት እንደኖረው እንጂ እንዳይጠፋ አንድያ ልጁን አሳልፎ እስኪሰጥ ዓለምን ያለ ምክንያት ዓለምን ለማዳን ልጁን አሳልፎ የሰጠ ጳውሎስ ልጁ ውስጥ አለ የአብ ሁሉ መልስ አለበት አለ። ልጁን ያገኛል አብን እንደ ልጅ ያያላል፣ ፊቱን ያያላል። በልጅ በኩል የሚመጣው አብ ይቀበላል። ወንጌል ስለ ልጁ ነው አለ። ኢየሱስ ጌታ ነው። በምድር ላይ መጥቶ 3 ዓመት ተኩል ቆይቶ ሞቶ ተቀብሮ አንድ ክፍል ላይ እንደዚህ ይላል። ማቴዎስ ወንጌል 26-27 ስታነቡ ወደ መጨረሻዎቹ ቁጥር የካህናት አለቆች ወደ ጲላጦስ ሄደው እንደዚህ ያሳቸዋል። በሕይወት እያለ እንዲህ ያለን ነገር ትዝ ብሎናል። በ3ኛው ቀን እነሳለሁ ያለው እነሳለሁ ብሏል። ምናልባት ከፊተኛው ስህተት ይልቅ የኋለኛው እንዳይብስ ምናልባት ጠባቂዎችን በመቃብሩ ዙሪያ እንድታበዛ እንደፈቀዳችሁ አድርጉ። 28ኛው ምዕራፍ ማቴዎስ ወንጌል ሴቶቹ ሽቶ ይዘው ሲሄዱ ድንጋዩ ተንከባለዋል። የናዝሬቱ ኢየሱስ ተነስተዋል። በጣም የሚገርመው ነገር ጠባቂዎች አሉ፣ ድንጋይ አለ። ኢየሱስ በድል ካረገ በኋላ ከተነሳ በኋላ ጠባቂዎች መጥተው ለካህናት የሆነውን ሁሉ ሲናገሩ ኖ ይህን አይደለም መስበክ ያለባችሁ፣ መነሳቱን አይደለም፣ መንቀጥቀጡን አይደለም፣ ምድር ድንጋይ መንከባለሉን አይደለም፣ ኢየሱስ ተነስተዋል አይደለም፣ ሌሊት ተኝተን ሳለናል። መጥተው ኖ የኢየሱስ ሬሳ አልተሰረቀም። ባይዘ መጽሐፍ ቅዱስ ግልጽ የሆነ መረጃ ስላለ ከሕማማቱ በኋላ በብዙ ምስክር ሕያው መሆኑን አሳይቷል። የእኛን ጉዳይ በመስቀል ላይ ጨርሰዋል። ሞቱና ትንሣኤ ለእኛ ትልቁ ዋስትናችን ነው። ወንጌልን ያለ መስማት አይቻልም። ወንጌልን ያለ መስበክ አይቻልም። በወንጌል ቀልድ የለም። ሰው ባይሰማ ወንጌልን ሳይሰማ መሞት የለበትም። ብዙ ስብከቶች አሉ ዛሬ በዓለም ላይ የሚሰራጩ ብዙ ስብከቶች አሉ። ብዙ ከቁጥር ያለፉ ስብከቶች። ወንጌልን የሚተካ ስብከት ግን በዓለም እስከ ዛሬ የለም፣ ወደፊትም አይኖርም። ጳውሎስ ለዛ ነው ወንጌልን በመስበኬ አላፍርበትም አለ። ወንጌልን ይዤ ለእናንተ እመጣለሁ ስል ምንም እፍረት የለብኝም አለ። በወንጌል ውስጥ በቂ ነገር ተገልጧል አለ። ወንጌል በቂ ነው አለ። ሰውን ከዘላለም ጥፋት፣ ከእግዚአብሔር ፍርድ፣ ከእግዚአብሔር ቁጣ ለማምለጥ በቂ ነው አለ። ኢየሱስ በቂ ነው አለ። ሰው የሆነው እሱ በቂ ነው አለ። ፍጹም ሰው ፍጹም አምላክ እሱ በቂ ነው አለ። ጎልጎታ ላይ ጨርሰዋል አለ። ንጹሕ ደም አፍስሶ ጨርሰዋል አለ። ዕብራውያን ጻፊ እንደዚህ አለ። በሰማያት ያለፈ እንግዲህ ታላቅ ሊቀ ካህን በእግዚአብሔር ቤት ስላለን በድፍረት ወደ ጸጋው ዙፋን ስለቁት አለ። እኔ እውነት ነኝ አለ። እኔ መንገድ ነኝ አለ። ሕይወት ነኝ አለ። በእኔ ካልሆነ በእኔ በቀር ወደ አብ የሚመጣ ማንም የለም። ሌላ ወይ ሁሉም እኔ እውነተኛ የበጎች በር ነኝ አለ። ከሱ ውጪ በር የለም።
መልካም ስራ ብትል አይቻልም። ቅድስና ብትል አይቻልም። ሕግ ብትል አይቻልም። መገረዝ ብትል አይቻልም። በየትኛውም ጎዳና ይህንን ልታሳካው አትችልም። ኢየሱስ ብቻውን ጨርሷል። መስቀል ላይ ተጠማው። አባ ኤሎዌ ኤሎዌ ለምን ታውከኝ? አባቱ ጀርባውን ያዞረበት፣ ተፉበት፣ ናቁበት፣ የልባቸውን አደረሱት። በሸላቾች ፊት 8 ብር ታግሶ እኔን በሚጥ ለመውለድ እኔን ለማዳን ከድቅድቅ ጨለማ ሊያወጣ ከሞት ፍርሃት ነፃ ሊያወጣ ከጨለማ ኃይል ነፃ ሊያወጣ ኢየሱስ ዋጋ ከፍሏል። አሁን እኔ ሌላ እርምጃ ለመውሰድ የሚጥርበት ምንም ምክንያት የለም። በየትኛውም ጎዳና ይህንን እድል ማግኘት አልችልም። ወንጌል ብቻውን በቂ ነው። ለዛ ነው ጳውሎስ ወንጌልን ለመስበክ በማይመች ሁኔታ ውስጥ ወንጌልን ለመስበክ አላፍርበትም። ጆሮ ያለው ይስማ። ይህን ታግሳችሁ ስሙ። ወንጌል ሕይወት፣ ወንጌል ሕይወት ነው። ሃሌሉያ። ጳውሎስ ማንም በሕግ በኩል አይጸድቅም፣ በመልካም ስራ አይጸድቅም። ድነት ጸጋ ነው። መጽደቅ ጸጋ ነው። አብ እንዲሁ ነው የሰጠን ያለውን አንድያውን ልጅ። ወንጌል ስለ ልጁ። ይሄን እመን፣ ይሄን ተቀበል። ይሄ እድል አያመልጥ። ቅድም መግቢያ ላይ እስትንፋስ ያለህ ብያለሁ። የሰማህ በዚህ ወንጌል የዳንክ በዚህ ምቹ ዘመን ወንጌልን ስበክ። ሰው ወንጌልን ይስማ። ወንጌል የበራላቸው ለወንጌል የኖሩ አባቶቻችን በማይመች ዘመን ቁስ ሰብከው አይደለም ያለፉት። እንጀራ ሰብከው አይደለም ያለፉት። የማይሆን ወሬ አይደለም ሰብከው ያለፉት። አእምሮአችንን ልናድሰው ያስፈልጋል። ትምህርታችንን ልናድሰው ያስፈልጋል። ስብከቶቻችን ልታደሱ ያስፈልጋል። በምድር ላይ አለ እስካላችሁ ችግር እስካላችሁ መከራ አለ። ሁሉም ግን ጊዜያዊ ነው። መጽሐፍ ላይ ብዙ መልእክት የጻፉ ሐዋርያቶች እንደዚህ ነው ያሉት። ዮሐንስ በአንደኛው መልእክት እንደዚህ አለ፣ ስለ ሕይወት ቃል አለ ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውንና እጆቻችን የዳሰሱትን እንናገራለን። ሕይወት ተገለጠ፣ እኛም አይተነዋል። ይሄን እናወራለን። ለማን እንደሚያወራ አውቃችኋል? በብዙ መከራ ላሉት፣ በብዙ ጭንቅ ውስጥ ላሉት፣ ለክርስቶስ ወንጌል ብለው ሰፈር እያደረጉ በጣም በከፍተኛ ፔን ውስጥ ላሉት፣ የመጽናኛ ቃል ለሚያስፈልጋቸው፣ ቁስ ለሚያስፈልጋቸው፣ ገንዘብ ለሚያስፈልጋቸው ሰዎች ነው የሚለው። ሕይወት ተገልጧል። የኔ ጭንቁስ አይደለም አለ፣ ሕይወት ነው አለ። ኢየሱስ ሕይወት ነው። ሕይወት ተገልጦልናል። ኢየሱስን እናወራለናል። ጳውሎስ ነው፣ ጴጥሮስ ነው፣ ዮሐንስ ነው ይህን ግሩም መልእክት የጻፉልን። ሕይወትን ሰብካለን። ሕይወት ተገልጦልናል። ጴጥሮስን ብታነቡ አንደኛ ይደግመዋል። ይህንን ሀሳብ ምን እንደምል አውቃችኋል? አንደኛ ጴጥሮስ እንደዚህ አይነት ጭንቅ ውስጥ ላሉት በጣም የሚገርመው ጴጥሮስ እንደዚህ ብሎ ጀምሮ ምን እንደምል ስሙት። የኢየሱስ ክርስቶስ ሐዋርያው ጴጥሮስ በጳንጦስ በገለትያና በቀጳዶቅያ
በእስያና በቢታንያ ተበትነው በመጻተኝነት ለሚኖሩ ለእግዚአብሔር ምርጦች ተበትነው ላሉት የሚሰበክ ስብከት ምን አይነት ስብከት ሊሆን ይገባል ብላችሁ ታስባላችሁ? ቃየን ለቆ ማህበረሰቡን ለቆ እድሩን ለቆ ስራ ፈቶ ተሰዶ ለሚኖር እንደዚህ አይነት ስብከት እንዴት ነው የሚገጥመው? የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ለምን እኛን በመበተኑ ኢየሱስ የሚባረክ ብቻ አይደለም፣ እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን ይላል። ወለደን። እናንተም በመጨረሻው ዘመን ሊገለጥ የተዘጋጀው ድነት እስኪመጣ ድረስ በእምነት አማካይነት በእግዚአብሔር ኃይል ተጠብቃችኋል። አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራን ብትቀበሉም እንኳ በዚህ እጅግ ደስ ይላችኋል። በጣም የሚገርመው ስሙ። እዚህ ክፍል ምንድን ነው እያለ ያለ? አሁን በልዩ ልዩ በብዙ ፈተና ውስጥ እያለፋችሁ ነው። ግልጽ ነው። ለጥቂት ጊዜ ነው። ቋሚ ሀብታችሁ ግን የተገለጠው ህይወት ግን ዘላለማዊ የማይበላሽ በምንም ሊጠፋ የማይችል ከምሕረቱ ብዛት ያገኛችሁ ያ ህይወት ስላላችሁ ነው የምለው። ትኩረታችሁ እሱ ይሁን። በዘላለማዊ ቤታችሁ ላይ አድርጉት ትኩረታችሁን። ጳውሎስ ሮም ለነበሩ ሰዎች ወንጌልን ለመስበክ ተዘጋጅቻለሁ። ወንጌልን ለግሪክ ሰዎች፣ ወንጌልን ለተማሩ ሰዎች፣ ወንጌልን ላልተማሩ ሰዎች፣ ወንጌልን ለአይሁድ ዕዳ አለብኛል፣ ሸክም አለብኛል። ቆሮንቶስን አንብባችሁ እንደሆነ ወንጌልን ባልሰብክ ወዮልኛል። ይሄ ብቻ አይደለም፣ በወንጌል ማህበርተኛ ይሆን ዘንድ ስለ ወንጌል ሁሉን አደርጋለሁ። ዘመኑን ሁሉ ለወንጌል ሰጥቶ የሄደው ጳውሎስ፣ አንደበቱን ያልቀየረ ጳውሎስ ከክርስቶስ ውጪ ሌላን አልሰበኪውም አለ። ቁስን አላወራውም አለ። የሚጠቅማችሁን አለ፣ ለእግዚአብሔር መንግስት የሚያበቃችሁን አለ፣ ከጌታ ጋር ጠንካራ ህብረት እንድታደርጉ አለ። ትኩረታችሁ ተቀዳሚ ዋናው ነገር የተገለጠ ህይወት እንዲሆን አለ። ለዚህ ታገዋል። ዛሬ ብዙ ስብከቶች አሉ ወደ ጆሮአችን የሚመጡ ህይወት የማይሰጡ። ወንድሞቼ ሆይ ህይወት ወንጌል ነው። ህይወት ወንጌል፣ ህይወት ክርስቶስ ነው። ወንጌልን የማትሰማ ከሆንክ መጽሐፍ እንደሚል ይችን ክፍል አንብቤ ልጨርስ። እኛ የታዘዝነው ወንጌል ይሄ ነው። ምንድን ነው የተባለው? በእግዚአብሔር ፊት እንዲሁም በሕያዋንና በሙታን ሊፈርድ ባለው በክርስቶስ ኢየሱስ ፊት መገለጡንና መንግስቱን በማሰብ ይህን አደራ እልሃለሁ አለ ሐዋርያ ጳውሎስ። ሊሞት ነው ይህንን የጻፈው። የመጨረሻው እስትንፋስ መሞቱ ተቆርጦለታል። መች እንደሚሄድ አውቋል፣ ገብቶታል። ቃሉን ስበክ። ጊዜው ቢመች ባይመች ዝግጁ ሁን። በታላቅ ትዕግስትን በማስተማር አቅና፣ ገስጽ፣ አበረታታ፣ ምከርም። ሰዎች ትክክለኛ የሆነውን ትምህርት የማይቀበሉበት ጊዜ ይመጣል። ከዚህ ይልቅ ለገዛ ምኞቶቻቸው የሚስማማውን የሚያሳክክ ጆሮአቸው ሊሰማ የሚፈልገውን እንዲነግሯቸው በዙሪያቸው ብዙ አስተማሪዎችን ይሰበስባሉ። እውነትንም ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ።
አንተ ግን በሁኔታዎች ሁሉ የረጋሁን መከራን ታገስ፣ የወንጌል ሰባክነትን ተግባር አከናውን፣ አገልግሎትን ፈጽም። ብዙዎች አሉ ትክክል የሆነውን ይህንን የወንጌልን ቃል በትዕግስት የማይሰሙበት ዘመን ይመጣል። ጳውሎስ ወንጌልን ስበክ፣ በጊዜም አለ ጊዜ ገስጽ። ሰው በወንጌል ተተክሎ እንዲኖር በተረትና ለጆሮ በሚመች በማይሆን ነገር ጊዜ እንዳያጠፉ ወንጌልን እየሰሙ እድሜያቸውን እንዲጨርሱ፣ ጉዟቸውን እንዲጨርሱ፣ ክርስትናቸውን እንዲጠብቁ። ምን አይነት መንፈስ ነው የገባቸው? ምን አይነት ወንዝ ነው የፈሰሰው በእነሱ ውስጥ? ምን አይነት ግልጠት ነው የተሰጣቸው? ኢየሱስን ብቻ እየሰበኩ በቆሙበት ሁሉ ኢየሱስ፣ በቆሙበት ሁሉ ወንጌል። ምን አይነት እብደት ነው ይሄ? እኔ ሊገባኝ አልቻለም። ጌታ በዚህ መንፈስ ቢባርከን መልካም ነው። ወንድሞቼ እህቶቼ፣ መስማት ካልቀራ ወንጌልን ስማ፣ መስበክ ካልቀራ ወንጌልን ስበክ። ኢየሱስን ዘምር፣ ኮተትን ተው። እኔ ጌታ በዚህ መንፈስ እውነት ቢባርከን መልካም ነው ያስባል። ብዙ ማውራት አልፈልግም። ጌታ ይህን ቃል ለህይወታችን፣ ለዘመናችን፣ ለጉዟችን፣ ለአገልግሎታችን፣ ለክርስትናችን ጠገን የሚሆን እንዲያደርግ መልካም ምኞትን እንደ ታናሽ ባሪያ፣ እንደ ታናሽ ወንድም ይህንን መልእክት በትዕግስት እንድትቀበሉ አሳስባለሁ። ጌታ ይባርካችሁ፣ ለመንግስቱ ያብቃችሁ፣ በበጉ ሰርግ የመገኘትን እድል ይስጣችሁ። እዛ ለመገኘት እንድትተጉ ልባዊ ምክር፣ ልባዊ ፍቅር አቀርባለሁ። ጌታ ይባርካችሁ። በጣም አመሰግናለሁ። ተባረኩ።